በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገዳማትና አድባራት አስተዳዳሪዎች፣ ሊቃውንት አባቶቻችን፣ ወጣት ልጆቻችን፣ ሰንበት ተማሪዎች ሁላችሁም ከሩቅም ከቅርብም በዚህ ቦታ የተገኛችሁ እንደምን አደራችሁ? አከሙልተን ከምጅርት እንደምን ሰነበታችሁ? እግዚአብሔር አምላካችን ሁላችንንም ያለፈውን ጊዜ በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለሱ ይሁን። እግዚአብሔር አምላካችን ፈቅዶ እንግዲህ 42ኛ ጊዜ ወጣትነት በቤተ ክርስቲያን በዚህ በታላቁ ደብር ሲከናወን ቆይቷል። ዛሬ 3ኛ ቀኑ ነው፣ እስከ ማታ ማለት ነው። ስለዚህ ወጣትነት ለቤተ ክርስቲያን ያው አስፈላጊ ስለሆነ ነው። ወጣት ለቤተ ክርስቲያን ገቢ እንዲሆኑ ነው። ወጣቶች ለቤተ ክርስቲያን እንዲያውቁ፣ ስለ ቤተ ክርስቲያን ሕይወታቸውን እንዲሰጡ፣ አገልግሎት እንዲሰጡ፣ እንዲያገለግሉ፣ ከቤተ ክርስቲያን ጋር እንዲቆሙ፣ በቤተ ክርስቲያን እንዲገኙ፣ ሌላ ቦታ ከሚገኙ በቤተ ክርስቲያን ውስጥ እንዲገኙ፣ ስለ ቤተ ክርስቲያን እንዲያውቁ፣ እንዲማሩ፣ እምነታቸውን የአባቶቻቸውን የወላጆቻቸውን ሃይማኖት እምነት እንዲያውቁ፣ እንዲማሩ፣ ወንጌል እንዲማሩ፣ ቤተ ክርስቲያኒቷን እንዲያውቋት፣ ቤተ ክርስቲያንን ካወቁ ከተማሩ፣ ወንጌልን ካወቁ እምነታቸውን ስለ እምነታቸው ስለ ሃይማኖታቸው መመስከር ይችላሉ ማለት ነው። ስለዚህ ወንጌል ራሱ ልማት ነው። ወንጌል ልማት ነው። በመጀመሪያ መልማት ያለበት የሰው ልጅ ነው። አሁን እናንተ እየለማችሁ ነው ያላችሁ፣ እየለማችሁ ነው ያላችሁ ሁላችሁ ማለት ነው። በምን? በወንጌል። በወንጌል አይምሮአችሁ ጭንቅላታችሁ እየለማ ነው ማለት ነው። መጀመሪያ የቤተ ክርስቲያን ህንጻ ነው መልማት ያለበት። የቤተ ክርስቲያን ህንጻ ማለት የክርስቶስ ህንጻ ማለት እኛ ነን። የክርስቶስ ህንጻ መጀመሪያ መልማት አለበት ማለት ነው በወንጌል። ከዛ በኋላ በቤተ ክርስቲያን ዙሪያ የሚለሙት ልማቶች ናቸው መልማት ያለባቸው። ቅድም እንደተባለው ለቤተ ክርስቲያን ገቢ የሚሰጡ፣ ለልጆች ለህፃናት ዕውቀት የሚሰጡ ትምህርት ቤት፣ የሰው ልጅ ደግሞ በስጋዊ የሚታከምበት ክሊኒክ ሐኪም ቤት መስራት፣ እነዚህ የመሳሰሉ ሁሉ ሁለተኛው ልማቶች ናቸው። አንደኛው ልማቶች እኛው ነን። እኛ መጀመሪያ ከለማን፣ በወንጌል ከለማን በጎ ስራ ነው የምንሰራው፣ ክፉ ስራ አንሰራም። ወንጌል የቤተ ክርስቲያን ስልፋስ ነው። ስብከተ ወንጌል የቤተ ክርስቲያን ሕይወት ነው። ዋናው ትልቁ የቤተ ክርስቲያን አገልግሎት ስብከተ ወንጌል ነው መሆን ያለን። በወንጌል ሁሉም አገልጋዮች፣ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ሁሉ በወንጌል መልማት አለበት። ወንጌል የቤተክርስቲያን ዋናው መሰረቱ ነውና ስለዚህ ይሄ አገልግሎት በጣም መቀጠል አለበት። በወንጌል ዙሪያ በደንብ መስራት ይገባናል። ማገልገል አለብን። ለወንጌል ቦታ መስጠት ይገባናል። እና ወንጌል ነው ዋናው ትልቁ መሰረቱ ስለሆነ ሁላችንም ወንጌል ማወቅ አለብን፣ መማር አለብን፣ ለወንጌል ድጋፍ መስጠት አለብን። ስለዚህ በዚህ ምክንያት ነው እንግዲህ 42ኛ ጊዜ ነው ዛሬ። ከዚህ በፊት ተጀምሮ ከ4 ዓመት በፊት ተጀምሮ ወጣትነት ለቤተ ክርስቲያን የሚለው የተመሰረተው ለዚሁ ነው። ወንጌል ወጣቱ ከተማረ ካወቀ አልባሌ ቦታ አይሄድም፣ ሌላ ቦታ አይሄድም፣ ቀጥታ ወደ ቤተ ክርስቲያን ነው የሚመጣው። ስለዚህ ሁሉም ወጣቱም ትልቁም ትንሹም ወንጌልን ማወቅ ወንጌልን መማር ይገባል። ስለ ሃይማኖታችን ስለ ኦርቶዶክስ ሃይማኖታችን ታሪክ በደንብ ልንማር ልናውቅ ይገባናልና በዚህ ዘመን በዚህ ጊዜ በተለይ ጥያቄ በሚበዛበት ዘመን በየመንገዱም በየትምህርት ቤቱ በየሁሉም ጥያቄ በሚበዛበት ሰዓት ሁሉም ኦርቶዶክሳውያን በሙሉ
ወንጌል ላይ ማተኮር ይገባዋል። ወንጌል ላይ ማተኮር በጣም ይገባልና ሰው ከተማረ አይወሰድም። ከተማረ ሌላው አይቆጣጠረውም፣ ሌላው ከመንገድ አያወጣውም፣ አይሳሳትም ማለት ሊሳሳት አይችልም። በዚህ ምክንያት ነው እንግዲህ ያው አሁን በየተራው በየአብያተ ክርስቲያናቱ ይሄ ጉባኤ ይደረጋል። ይሄ ጉባኤ ታላቅ ጉባኤ ነው። በጣም እጅግ ደስ የሚል ጉባኤ ነው። ብዙዎች የዳኑበት፣ ብዙዎች የተፈወሱበት፣ ብዙዎች ከተሳሳሱበት የተመለሱበት፣ ችግር ውስጥ ያሉ ሁሉ ሌላ ልባሌ ቦታ የነበሩ ሁሉ የተመለሱበት ጉባኤ ነው። ስለዚህ ጉባኤ ለወደፊቱ ይቀጥላል፣ ይስፋፋል። በዚህ ቦታ ጉባኤ ተደርጓል። አሁን በሚቀጥለው ደግሞ ሌላ አብያተ ክርስቲያናት ጋር ይደረጋል። በየቦታው ይሄም ጉባኤ እናደርጋለን። ስለዚህ በዚህ ቦታ ላይ በእውነት ጥሩ ጉባኤ ነው የሆነው። እዚህ ያሉት አስተዳዳሪው፣ ሰበካ ጉባኤው፣ ዋና ጸሐፊ ሆነው ከክፍለ ከተማ ጋር በመሆን እንደገና ላይከ ወንጌል ሄኖክ የሸገር ከተማ ሀገረ ስብከት የሰንበት ትምህርት ቤት ኃላፊ ጋር በመሆን በደንብ በጥሩ ሁኔታ ነው የተዘጋጀው። እጅግ በጣም ደብሩን ይህንን ደብር በጣም እናመሰግናለን ስላመቻቸ፣ በዚህ መልኩ ስላደረጉ አስተዳዳሪው መላከ ሰላም፣ የሰበካ ጉባኤ አባላት፣ ዋናው ጸሐፊ ሆነው የሰንበት ትምህርት ቤት ልጆቻችን ይህንን ዲኮር ሁሉ የሰራችሁ የተባበራችሁ ሁሉ እጅግ እናመሰግናችኋለን። እግዚአብሔር አክብሩልን። በጣም ትልቁ ስራ ይሄ ስለሆነ ማለት ነው። ትልቁ ስራችን በቤተ ክርስቲያን ትልቁ ስራችን ወንጌል ነውና በወንጌል ወደ ኋላ መመለስ አያስፈልግምና ለመርዳትም ለማገዝም ለወደፊትም በርቱ ጠንክሩ ለማለት ፈልጌ ነው። እጅግ በጣም እናመሰግናቸዋለን። በጣም ደስ ትላላችሁ፣ ደስ ብሎናል። ቀጥሉበት ለማለት ነው። ቀጥሉበት፣ ወንጌሉን ተማሩ፣ ስለ ወንጌል ወደ ኋላ አትበሉ። ስለዚህ እግዚአብሔር አምላክ ሁላችሁንም ይባርካችሁ፣ ይቀድሳችሁ፣ በረከቱ ረድኤቱን ያሳድርባችሁ፣ ክፉ አይንካችሁ። በቤታችሁ በቤተ ክርስቲያን ሁሉ ጊዜ በእግዚአብሔር ቤት እንድትገኙ፣ እንድትማሩ፣ እንድትቆርቡ፣ መስቀል እንድትሳለሙ፣ ጸበል እንድትጠጡ እግዚአብሔር ይርዳችሁ። የአባቶቻችን የአበው በረከት አይለያችሁ። እግዚአብሔር አምላክ ሁላችንንም ከክፉ ነገር ሁሉ ይጠብቀን። ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን የእሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላካችን በቸርነቱ በምሕረቱ ይጠብቀን። እግዚአብሔር አምላክ ለሀገራችን፣ ለሕዝባችን፣ ለዓለም ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ያድልልን። አቡነ ዘበሰማያት gammachuudhaan guutee kunoo si kormata dhageeffate ansiifaan sagadaa jeema koosifte goota keetii waan tanaa kootee aankoo galataan gammachuudhaan guutee kunoo si kormata dhageeffate ansiifaan sagadaa jeema koosifte. Makasin ake kaibi ya bone masi kosong jadi gale yamake iyana ni brahma inde motu shane pipama ego take diwana ko ango galata gammachuudhaan guutee kunoo si kormata dhageeffate
Ansipan sagagagi wakosi. Tukhamu odanye arya jufane gara jamasonye mukare saoye junabe aulo saira wangela kelamtu kare Ayo jage kewan benamo, anko kalatan gam judan gune, kuno sipona age ansi pan sagade bako. Yamonda ado karonga nidavase lena gosabe sisi maise nagiba naja ibsisa adna dilla Wana kanamu Mahanko berata Gamba jodane gune Kuno simpanaka Nagake Anse pan sagada Yervako Yamode nyae nano boti marse alvena rakai ado perse nabate tabuka arkasani jala wanundu madite ansere jala ego chale Wana kanamu anko berata gam judane gune kuno sipona age ansi pan sagada